ሰላም ለእናንተ ለምትሰሙኝ ልጆች፣ ዛሬ የኢትዮጵያ የብር ኖቶችን እንማራለን። ብር ገንዘብ ሲሆን ገንዘብ ማለት ደግሞ አንድ ዕቃ ወይም አገልግሎት ለማግኘት የምንከፍለው በመንግስት የታተመ ዋጋ ያለው ወረቀት ወይም ሳንቲም ማለት ነው። ትንሿና የመጀመሪያዋ ብር አንድ ብር ትባላለች። አንድ ብር የፊት ገጿ ይህንን ሲመስል የጀርባ ገጿ ደግሞ ይህንን ይመስላል። የፊትና የጀርባ ገጹ የአንድ ብር እነዚህ ናቸው። ቀጣይ የብር ኖት 5 ብር ሲሆን 5 ብር የፊት ገጹ ይህንን ሲመስል የጀርባ ገጹ ደግሞ ይህንን ይመስላል። አምስት ብር ሲመነዘር ወይንም ሲዘረዘር 5 ባለ አንድ ብር ኖቶች ይሆናል። ወይንም 5 ባለ አንድ ብር ኖቶች እኩል ይሆናሉ ከ5 ብር ኖት ጋር። እነዚህ የምታዩት 5 ባለ አንድ ብር ኖቶችን ነው። እነዚህ እኩል ይሆናል ከአንድ 5 ብር ኖት ጋር። ቀጣይ የብር ኖት 10 ብር ይባላል። 10 ብር የፊት ገጹ ይህንን ይመስላል። የ10 ብር የጀርባ ገጹ ደግሞ ይህንን እንደምታዩት ሁለተኛውን ምስል ይመስላል። አስር ብር ሲመነዘር ወይንም ሲዘረዘር 2 ባለ 5 ብር ኖቶችን ይወጣል። ያም ማለት 5 ብር ሲደመር 5 ብር እኩል ይሆናል ስንት ይሆናል ልጆች? 5 ብር ሲደመር 5 ብር እኩል ይሆናል 10 ብር ይሆናል ማለት ነው። ቀጣዩ የብር ኖት 50 ብር ይባላል። 50 ብር የፊት ገጹ ይህንን ይመስላል። የ50 ብር የጀርባ ገጹ ደግሞ ይህንን ይመስላል። የፊትና የጀርባ ገጾቹ እነዚህ ናቸው የ50 ብር። ሃምሳ ብር ሲመነዘር ወይንም ሲዘረዘር 5 ባለ 10 ብር ኖቶችን ይወጣል ወይንም ይሆናል። ይሄም ማለት 5 ባለ 10 ብር ኖቶች አንድ ላይ ሲደመሩ እኩል ይሆናል ስንት ይሆናል ማለት ነው? 50 ብር። አንድ የ50 ብር ኖት ከ5 ባለ 10 ብር ኖቶች ጋር እኩል ይሆናል። ቀጣይ የብር ኖት 100 ብር ይባላል። 100 ብር የፊት ገጹ ይህን ይመስላል። መቶ ብር የጀርባ ገጹ ይህንን ይመስላል። የመቶ ብር የፊትና የጀርባ ገጾች እነዚህ ናቸው። መቶ ብር ሲመነዘር ወይንም ሲዘረዘር 2 ባለ 50 ብር ኖቶችን ይሆናል። ይሄም ማለት 50 ብር ሲደመር 50 ብር
እኩል ይሆናል 100 ብር። 50 ብር ላይ 50 ብር ስንጨምር 100 ብር ይሆናል። ስለዚህ 100 ብር ከሁለት 50 ብሮች ጋር እኩል ይሆናል ማለት ነው። የመጨረሻው የኢትዮጵያ የብር ኖት 200 ብር ይባላል። 200 ብር የፊት ገጹ ይሄንን ይመስላል። የ200 ብር የጀርባ ገጹ ደግሞ ይህንን ይመስላል። የ200 ብር የፊትና የጀርባ ገጾች እነዚህ ናቸው። 200 ብር ሲመነዘር ወይንም ሲዘረዘር 2 ባለ 100 ብር ኖቶችን ይሆናል። ይህም ማለት 100 ብር ሲደመር ሌላ 100 ብር እኩል ይሆናል 200 ብር። 100 ብር ላይ ሌላ 100 ብር ስንጨምር እኩል ይሆናል 200 ብር። ሁለት መቶ ብር ሲመነዘር ወይንም ሲዘረዘር ሌላኛው እኩል የሚሆነው ከማን ጋር ነው? ከአራት ባለ 50 ብር ኖቶች ጋር እኩል ይሆናል። ይሄ ማለት አራት ባለ 50 ብር ኖቶችን ብንደምራቸው ከማን ጋር እኩል ይሆናል ማለት ነው? ከ200 ብር ጋር እኩል ይሆናል ማለት ነው። በዚህ ቪዲዮ ያላችሁን ማንኛውም አስተያየት ሆነ ጥያቄ ከታች በኮሜንት ሴክሽን ላይ ብትጽፉልን ይደርሰናል። ሌሎች ቪዲዮዎች ደግሞ እንዲደርሳችሁ ምርኩዝ ለልጆች ቻናልን ሰብስክራይብ ያድርጉ። መልካም ጊዜ